ሰላም ጤና ይስጥልን የቱና ኒውስ ቤተሰቦች እንደምን ቆይታችኋል? ባሏን በአሰቃቂ ሁኔታ የገደለችው ሴት በቁጥጥር ስር ዋለች። በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ ደብረ ኤልያስ ከተማ 01 ቀበሌ ከሌላ ሴት ጋር ግንኙነት ጀምረሃል በሚል ምክንያት የአንድ ልጇን አባት በተኛበት በአሰቃቂ ሁኔታ በመጥረቢያ ቆራርጣ የገደለችው ግለሰብ በፖሊስ ቁጥጥር ስር ዋለች። በደብረ ኤልያስ ከተማ 01 ቀበሌ የአካባቢው ማህበረሰብ ጠዋት ሲንቀሳቀስ የወደቀ አስክሬን አለ ይጣራልን በሚል ለወረዳው ፖሊስ ተደውሎ ጥቆማ ይሰጣል። ጥቆማ የደረሰው ፖሊስም ወደ ቦታው ፈጥኖ በማቅናት የማጣራትና አካባቢውን የመፈተሽ ስራ ይሰራል። የምርመራ ፖሊሶቻችንም ሙያቸውን ተጠቅመው ቤት ለቤት ገብተው ሲፈትሹ ወይዘሮ የዝና ዋጋው ይሁን ቤት ውስጥ አጠራጣሪ ምልክቶችን ያገኛሉ። ተጠርጣሪዋ በፖሊስ ቁጥጥር ስር ውላ ስትጠየቅም ጥቅምት 11 ቀን 2018 ዓ.ም ከምሽቱ 3 ሰዓት ገደማ የአንድ ልጇ አባት የሆነውን ባለቤቷን ሟች አቶ ሞኜ አንተነህ አላምነህ ከሌላ ሴት ጋር ግንኙነት ጀምረሃል በሚል ምክንያት አልጋ ላይ በተኛበት ጭካኔ በተሞላው ሁኔታ በመጥረቢያ ደጋግማ በመቆራረጥ ከገደለችው በኋላ ከመኖሪያ ቤቱ በግምት 100 ሜትር ርቀት ገደማ አውጥታ መጣሏን ለወረዳው ፖሊስ ቃሏን ሰጥታለች። የወረዳው ፖሊስም ተጠርጣሪዋን በቁጥጥር ስር አውሎ ተጨማሪ ምርመራዎችን እያጣራባት ይገኛል። በትዳር መካከል አለመግባባቶችን በሚያጋጥሙበት ወቅት በመነጋገር ለመፍታት ከመሞከርና ይህም ካልተሳካ በሰላማዊ መንገድ ከመለያየት በዘለለ በስሜታዊነትና በቅናት መንፈስ ተነሳስቶ ወንጀል መፈጸም ከሚያስከትለው የሕግ ተጠያቂነት ባሻገር በልጆችና በቤተሰብ ላይ የሚያሳድረው ስነልቦናዊ ጉዳት ከፍተኛ መሆኑን በመረዳት ነገሮችን በሰከነ ሁኔታ በማመዛዘን እንደሚገባ ተመላክቷል ሲል መናኸሪያ ሬዲዮ ዘግቧል።